السلام عليكم ورحمة الله وبركاته. زاري متى وليت على فيديو من دنوسهم سبسكرايب نام سايهم كان دامت بلاي ميفجنበት ዌብሳይት ከዚህ በፊት የሆነ ነገር ናቸዋል እሱ ዌብሳይት ዛሬ ጨርሰን ይሄው እዚህ ጋር በመታዩት እቺን ራሷን ኤግዛክትሊ ጽፋችሁ የምታገኙት ዌብሳይት ነው ማለት ነው። የዌብሳይት ምን ያካትታል? ቁርአን 114ቱን ሱራ ቁርአን ከተፍሲር ጋር በእንግሊዘኛ በአማርኛም ተፍሲር አለው። ከዛ ደግሞ 7 ቃሪዎች የመረጥናቸው አሉ። የነሱ 7 ቃሪ 114ቱን ሱራ ድምጻቸው ማለት እነሱንም ማዳመጥ ትችላላችሁ። እና ከነዚህ ከ7 በላይ እንፈልጋለን የምትሉ ካለ ሐሳብ አስተያየታችሁን ትነግሩኛላችሁ መጨረሻ ላይ በመነግራችሁ ዩዘር ኔም ማለት ነው። ከዛ ውጭ ደግሞ ያምናሉ ቁርአን መማር አለው ምንድነው ሳይን አፕ ማድረግ ይኖርባችኋል። ሳይን አፕ ስታደርጉ 3 ሌቭሎች አሉ። የመጀመሪያ ሁለተኛና ሶስተኛ ሌቭል አለ። በዛ ጀማሪ ወይም ደግሞ መካከለኛ ወይም አቃለው ብቻ 3 ነገሮች አሉ። 3ቱ ሌቭል የፈለጋችሁት መርጣችሁ በገባችሁበት ሰዓት ላይ እንግሊዘኛና አማርኛ ትመርጣላችሁ። ያ እንግሊዘኛ አማርኛ ምንድነው? እንግሊዘኛ ከመረጣችሁ ካሁን በኋላ የምትፈተኑት ፈተና ሊሆን ይችላል፣ የምትማሯቸውም ትምህርት ሊሆን ይችላል በእንግሊዘኛ ነው የሚሆነው። አማርኛ ከመረጣችሁ ደግሞ ሙሉ ለሙሉ አማርኛ ነው የምትፈተኑትን በአማርኛ ነው የምትማሩትን በአማርኛ ማለት ነው። ከአላህ ደግሞ ከዚህም በላይ ሌላችሁም ቋንቋ የምንጨምሩናል ባላህ ፍቃድ። እና ይሄን ካረጋችሁ በኋላ ፈተና ይኖራል በመረጣችሁበት ሌቭል ልክ ማለት ነው። በመረጣችሁት ደረጃ ልክ የመረጣችሁት ደረጃ ልክ ፈተና ይኖራል። ማለፊያ ያለው የመጀመሪያ ደረጃ የሚመርጥ ሰው ወይ ደግሞ ጀማሪ የሚመርጥ ሰው ፈተና ይኖራል፣ ግን ማለፊያም መውደቂያም የለውም። ያመጣውን ውጤት አምጥቶ ይቀጥላል። ግን ለምሳሌ ሁለተኛውን ሌቭል ወይም ደግሞ ሁለተኛውን ደረጃ ኢንተርሚዲየት የሚባለው የሚመርጥ ሰው ፈተና ይኖረዋል። ካለፈ ያው እዛው ይቀጥላል። ከወደቀ ግን የግድ ወደ ጀማሪ መመለስ ይኖርበታል ማለት ነው። ስለዚህ ወደ ቢግነር ወይም ደግሞ ወደ ጀማሪ ይመለሳል። ከዛ ደግሞ 45 ቀን ይኖራል። የ45 ቀን ሌሰን ይኖራል። 45ቱን ቀን በመጀመሪያ ቀን 5ም 6ም ሌሰን ወይም ደግሞ 6 ትምህርት ሊሆን ይችላል። እነሱን ትምህርት እየወሰዳችሁ በ15ኛው ቀን ፈተና ይኖራል። በወሩ ሌላ ፈተና፣ በመጨረሻ ደግሞ ዋና ፈተና ይኖርና ወደ ቀጣይ ሌቭል ታልፋላችሁ ማለት ነው። ስለ ዌብሳይቱ ምናምን እንዳለ አንድ ቪዲዮ ሰራላችኋለሁ ባለ ፍቃድ። ብቻውን ግን ያው እቺኛው ራሷን ሰርች አድርጋችሁ ማግኘት ትችላላችሁ። ትምህርቱና የሚጀምረው እንዳለ ሰኞ ነው። ነገና ከነገ ወዲያ ባለ ፍቃድ። ዛሬ አርብ ማታ ነው። ጥያቄዎችን ሌሰኖችን ምናምን እንዳለ እየጫን እንገኛለን። እነሱን እንጨርሳለን። ሰኞ ሌሰን 1 ይጀምራል። ሁላችሁም በገባችሁበት ቀን ልክ ነው። ማክሰኞ ይጀምራል፣ ሌሰን 1 ያገኛል። ሁሉም በጀመራችሁበት ቀን ልክ የመጀመሪያው ሌሰን ሁለተኛ ሌሰን ይዛችሁ መቀጠል ትችላላችሁ ማለት ነው ባለ ፍቃድ። እና ሐሳብ አስተያየት የዚህ ቃሪ የእሳቸው ቃሪ ጨመርልን ምናምን የምትሉ ነገር ካለ ሐሳብ አስተያየታችሁን እዛው ጋር መናገር ትችላላችሁ። ካልሆነም ደግሞ እዚህ ጋር በምታዩት ዩዘር ኔም እኔም ማግኘት ትችላላችሁ። የፈለጋችሁን ሐሳብ አስተያየት ለኔ መናገር ትችላላችሁ። ያው ሰብስክራይብ ማድረግ እንደረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።